አልነገርናችሁም እንዴ? አንድ ሐኪም ቤት ውስጥ ሰዎች ፓራላይዝ የሆኑ የማይንቀሳቀሱ አልহামዱሊላህ እስኪ እንበል። ወጣት ነው 40 ዓመት ወጣት ገና እድሜው በአደጋ ይሁን ሰውነቱ ምንም አይንቀሳቀስም። 8 ዓመት በላይ ተኝቷል ፍራሽ ላይ። ሐኪም ቤት ዚያራ ሄደን አሉ ምን ትፈልጋላችሁ እየጠየቅናቸው አንዱ አፊያ ይላል አንዱ እንዴ። እሱ ጋር ስንደርስ አሉ ምን ትፈልጋለህ ስንለው ትመኛለህ። እኔ እንደሌሎቹ አፊያ አልልም አለ። ያ አፊያ ፈልጋለሁ አለ፣ ግን አሁን በጣም የተመኘሁትና የናፈቀኝ ነገር ሌላ ነገር ነው አላች። ምንድነው ሲሉት ሰሉ ዐለ ነብይ አን አስጁደ ሊላሂ ሰጅዳ የናፈቀኝ አለ በግንባሬ ለአላህ ተደፍቼ ስጁድ ማድረግን የናፈቀኝ አለ። አፊያ እያለን ይሄን ዲን እንخدምበታ ምን خدም አላህ ያርጋል። ኢዘን አንደኛው እህቶች እናቶቼ አልቀናዓ አልহামዱሊላህ በይ። ያመጣው ነገር አልহামዱሊላህ። ዛሬ ምንም ነገር የለም አልহামዱሊላህ። አፊያ አነሰ እንዴ? ويؤثرون على انفسهم ولو كان بهم خصاصه سبب النزول عليهم እንዴ? ሰውየው የነብዩ እንግዳ አስተናግዶ አንድ ቀን ተርቦ አደረ እስከ የውመል ቂያማ ማይረሳ ያኒ ስራ ሰርቶ ሄዱ። ዱንያ እኮ ያልቃል፣ ምግቡም ያልቃል፣ ስልጣኑም ያልቃል፣ ብሩም ያልቃል፣ ሁሉም ያልቃል። ለማ ያልቀው ሐያት እንስራ አላህ በሰጠን ንብረትን በሁሉም ነገር አልቀናዓ باليسير من المعيشه